በዳቦ መጋገሪያ ጥላ ስር የበቀለው ህልም እንደ አውሮፓውያን አቆጣጠር ጥቅምት 27 1983 በቱርክ አዳና ከተማ ከ100 ዓመታት በላይ የዘለቀ የዳቦ መጋገሪያ ቤተሰብ ታሪክ ባለው ቤት ውስጥ አንድ የወደፊት ብርሃን ኮከብ ተወለደ። ህፃኑ ኪቫንቺ የስሙም ትርጉም ኩራት ማለት ነው። ለወጣቱ ኪቫንቺ የህይወቱ ሙሉ ትርጉም በብርሃን የተሞሉ የሲኒማ መድረኮች አልነበሩም። ይልቁንም የቅርጫት ኳስ ሜዳና ያች የምትሽከረከረው ኳስ ነበረች። ልቡ በስፖርት ተቃጥሎ ህልሙ የዓለም ደረጃ ቅርጫት ኳስ ተጫዋች መሆን ነበር። ነገር ግን አበቦች ሁልጊዜም በተቀደላቸው መንገድ አይበቅሉም። የአባቱ ከባድ ህመም ቤተሰቡን ከመልካሙ አዳና ከተማ ወደ ኢስታንቡል ውብ ግን አታላይ ጎዳኖች እንዲንቀሳቀሱ አስገደዳቸው። በኢስታንቡል ትልልቅ የቅርጫት ኳስ ክለቦች ውስጥ እየተጫወተ ህልሙን ሊጨብጥ ጥቂት ሲቀረው በጨዋታ ላይ የደረሰበት ከባድ የእግር ጉዳት የዕድሜ ልክ የስፖርት ህልሙን በአንድ ጀንበር አከሸፈው። ያ የሚያብረቀርቅ የቅርጫት ኳስ ሜዳ ተዘጋበት። ተስፋ መቁረጥና ብቸኝነትን በሩን አንኳኩ። ነገር ግን ጣፈንታ ላይ ያልተጠበቀ ምዕራፍ እያዘጋጀችለት ነበር። እናቱ የልጁን ውበትና ግርማ ሞገስ በማየት ምስሉን ለሞዴል ኤጀንሲ ላከች። አንድ በር ሲዘጋ ሌላው ዓለምን የሚያንቀጠቅጥ ትልቅ ደጅ ይከፈታል ማለት ያህል። በ2002 እንደ አውሮፓውያን አቆጣጠር ኪቫንቺ የቱርክና የዓለም ምርጥ ሞዴል በመሆን አሸነፈ። ውበቱና ግርማ ሞገስነቱ በፓሪስ መብራቶች ስር ፈነጠቀ። ሞዴሊንግ የጉዞ መጀመሪያ እንጂ መዳረሻ አልነበረም። ወደ ሀገሩ ተመልሶ በጉሙሽ ድራማ ላይ በመተወን የዓለም አቀፍ ተመልካቾችን ልብ በአንድ ጊዜ ማረከ። ነገር ግን ትክክለኛው የኪነ ጥበብ እሳቱ የተቀጣጠለው የተከለከለ ፍቅር በተሰኘው ድራማ ሲታወን ነበረ። በፍቅር እና በህመም የተወጠረው ገጸ ባህሪ የተወጣበት መንገድ መላውን ዓለም በተለይም መካከለኛው ምስራቅና ባልካን እንዲሁም አፍሪካን አነቃነቀ። በኋላም በኩዚጉኒ ድራማ ላይ ብቃቱን አስመሰከረ። የቱርኩ ብራድ ፒት የሚል ቅጽል ስም ቢሰጠውም እሱ ግን በውበቱ ብቻ ሳይሆን በከባድ የትወና ጥበቡ ተመልካቾቹን ማስደመም የሚችል እውነተኛ አርቲስት መሆኑን አሳየ። በስክሪኑ በስተጀርባ ያለው ኪቫንቺ ሌላ ውብ ታሪክ አለው። እንደ አውሮፓውያን አቆጣጠር በ2016 በፈረንሳይ ፓሪስ ከተማ ውስጥ ከሚወዳት የስታይል ባለሙያ ባሻክ ዲዚር ጋር ጋብቻውን ፈጸመ። እንደ አውሮፓውያን አቆጣጠር በ2022 ደግሞ ኩርት ኤፌ የተባለውን ህፃን ልጅ በመታቀፍ የአባትነትን ጥልቅ ፍቅርን ቀመሰ። ከብርሃን ዝና ጀርባ ኪቫንቺ የዩኒሴፍ የበጎ አድራጎት አምባሳደር በመሆን የህፃናትን ህይወት ለመቀየርና ተስፋ ለመስጠት የሚጋደል አዛኝ ልብ ያለው ሰው ነው። የኪቫንቺ ህይወት ታሪክ ከተሰበረ የቅርጫት ኳስ ህልም ተነስቶ ሚሊዮኖችን በስክሪን ላይ የሚያስደምም የጥበብ ንጉስ የመሆን ጉዞ ነው። እሱ ውበትና ስቃይ፣ ስብራትና ከፍታ አብሮ ሊኖሩ እንደሚችሉ የሚያሳይ ህያው ምስክር ነው።